የሚያቀኛል ማያቀኝም ይኖራል ለማታውቁ ልንገራችሁ አለ ሌላማ ነገር ይባላል ደቡብ ወሎ ቦረና ወረዳ 019 መንደዩ ልዩ ሰፈሬ አኖ ሚካኤል ትባላለች እኔ ግን አላህ ሚካኤል ነው ማለት ለሌላማ ነገር ይባላል ቢገርማችሁ ሰው ከስሸ ማለቀው ሰው አባይን ከስሸ በጉልበት ነው አባይን ከስሸ ምንድነው አባይ ሲባል ተጎንደርና ተጎጃም አማሃይ ላይ ተነስቶ ኢትዮጵያ ውስጥ ፈልቆ ተመረጥ ጎንደር ወደ ኋላ ወሎ ወደ ኋላ ሸዋ ወደ ኋላ ወለጋ ወደ ኋላ ጎጃምን ቅፍ እያደረገ ሾልኮ ሱዳንን ተራምዶ ግብፅን ተራምዶ ውቅያኖስ ለመግባት የሚጋበዝ ታላቅ የኢትዮጵያ ታላቅ ወንዝ ተብሎ የሚቆጠር እሱ በዓለም የታወቀ ይሄ ሁላ ሲሆን ለወለጋም ለጎንደርም ለሸዋም ወደ ጎጃም መገናኛ ድልድይ ተደልድዩ በድልድይ እየተሻገረ ሰው ገንዘብ ይበላኛል አዞ ይበላኛል ሀራሳንተኛል አይሸበሩም የኛ የወሎ ቦረና ግን ድልድይ አልተደረገለትም ድልድይ የፍየል አማሪያ እየነፋ እየዘለለ ባህር እየገባ አባይ እኩል ሲወጣ እኩል እየቀለጠ የዛ ጊዜ በጣም ቆርቋሪ ለኛ የወሎ ቦረና ይቆረቁረኛል ተቆርቋሪ ነኝ ምን እለዋለሁ የሸዋ ነጋዴ ጎጃም ሲሻገር ወለጋም ባቅጣጫው ጎጃም ሲሻገር የጎንደር ነጋዴ ጎጃም ሲሻገር በድልድይ ላይ ነው ሳይነካው ባህር ዘንዶ ይጠልፈኛል ባህር ያሰምጠኛል ብሎ አይሸበር ዘቅዝቆ ያታል የአባይን ባህር የወሎ ቦረና ጎጃም ወንድማቸው ለንግድ ነው ይግት መሸተመቻቸው አባይ ተጋድመውበት መካከላቸው አንዘውም ዘንዶም እየጠለፋቸው ያሙት ያሸገረ ያመሰግኑት ትልቅ ወንዝ አለብን አባይ ያሉት የከብቶች ምሳ ጎረብን ጎመሬው እያጠረገረገ ግብጥ ሀገር ወሰደው ብዬ ካቀረብ ክርስማ በለሱ ደግሞ ምን ይላል ወይኔ አባይ መርዙ ወይኔ ጎበዙ የውሃው ተበና የውሃው ንጉስ ለእናንተ ምን ነው ለተቀን መንፈስ መስጋናው ቀረና ከተለው ወቀስ አለኝ አሁን ሳለ ጥቅምህና ሳለ ውለታህ አሸግረህና ሰው እየበላህ አልኩ እሱ መልሶ ሰው በላ እያላችሁ ተወስኛላችሁ ተመንደረጥቼ አልበላሁባችሁ ራሱ እየመጣ ሲገባ እያያችሁ እኔም ምን ብላችሁ ተወስኛላችሁ አይደል እዚህ ላይ እውነት ነው አለ አሁን ለጋውን ጨርሼ በሐምሌ በመጣ በበጋ መጥቼ ውሃን ጠጥቼ ድካሜ ሲወጣ ሸኝተህ ነበር አንተም ሳትቆጣ ለጋውን ጨርሼ በሐምሌ በመጣ ምን አስቀይም ነው ያንን አልኩት በሐምሌ በር ተቀይሮ ነው እሺ አልኩት ሐምሌና ነሐሴ በሁለት ወር ሰርግንዱስ በላ መልኬ ሲቀየር እንኳን ማህላት ወረስ ዳር መልኬ ተቀይሮ ከፍተኛ ያያችሁ ዳላቅባችሁ ታስተውሉኛላችሁ ሄዱ ታጠገበ ዘንዶ ሳይጠፋችሁ በዘንዶ መስላቸው አንድ ነው መልካቸው አንድ ነው እንቧይና እንኮይ ጥቅማቸው የራስ መሆኑ ነው የሀገር ሽማግሌ እስቲንወያይ ወዲያችን የራስ ሆኖ የለም ወይ ምን ነው እንደፊቱ እንደድሮ ጊዜ እንደፊቱ እንኳን አይሻልም ወይ የሀገር ሽማግሌዎች የታዘብኳቸው ወንድማማቾቹ ሲጣሉ ያያችሁ አንተም ተው አለ ማለታችሁ አሁንም ቅርብ ነው ሁሉ ተቆጧቸው ያለፈው አለፈ ታንግዲህ ይብቃቸው ተው እውነት ነው ትምህርት የለኝ አይደል አጂባ አይደል ትምህርትም ባይኖረኝ በሃይልነት በሬም ቆረነት ሐሳብ አቀርባለሁ ለቤተ መንግስት አማራ ኦሮሞ አፋር በማለት ትግራይ በማለት እንዴት ሰው ይጣላል በስምምነት ሁሉም የአንድ ሀገር ፍጥረት ከውጭ ወራሪ ሳይመጣ እንዲስ በራሱ ተናቆ ተፋቶ ማለት የነሲ ሰማይ ይስቃል የምን ያርጋ ጥራት ማስደሳት የከጀለስታነ የበላይነት በፍርጅ የሚያልቀው ለምንበት እኛም አቅርበናል ይሄን ሪፖርት እንደቀላል ነገር እንዲያተተቹት በቅጃ ባሩና የህዝቡን ቃላት እንዲታቀርቡልን ለዓለም መንግስታት በዚህ ላይ ውሳኔ እንዲሰጡበት ገበሬውን ነገር በስምምነት ይሄን የዓለም መንግስት ሰምቶልን በነበር የኢትዮጵያ ልጅ ፍትህ አናጣም ነበር አለ ሌላ ማረጋት ከደቡብ ወሎ ቦረና
019 አኖ እሺ አባለልኝ እናመሰግናለን። ጀምር። አሁን ልጆች ምላችሁ አሁን እኛ ዛፍና ድንጋይ እናገራለን አይመስለንም። እሱ ሰራበትን ቋንቋ የራሱ እንጂ ይነጋገር ነው። እንደ አጋጣሚ መሽን በልጥረው እንደ ንግግር አለን ይጣላሉ። ይበልጥ እሺ ዛፍ ይበልጣል። ድንጋይ ደግሞ አንተን እንደምታው ደግሞ አንተ አስቆመህ ሄደህ ማለት ድንጋይ ይችላል ቁመህ ተዛለ ተንከዋለ ቁመህ ትንሽ ንፋስ የነሻል ይሄ እንት ከፍታለ እዛ ወዲያክበት ምስቱ ነው ይያለበት እኔ እንዳለ አይሱ አንተ ጉልለጥፍ ተዘርፈበት ድንጋይ መሬቱ ወል ማትነካ ድንጋይ እንትን ዝናብ ያሰራ ማን ቢያ ፀሐይ ቢመጣ ይሸለበት አንተ እንቅፋት ይደለ ማለት ነው አይወልም ባህል ቢለፉ አልበሰብስ ምን ቆፍሮ ቢቀሩ አልበሰብስ ምን አዲያማ አንተ ዘላለም ይተነጋል አያምስ እንጨት ቢቀር የሁሉ ጠቃሚ የኔ መርዝ ዛፉ ቅጠል የለ እንስሳት ፍሬ የለ ወፉ የደከማቸውም ፀሐይ የመታቸው ስሬ እያረፉ መልካም ነበርኩ እንጂ ምን ነበርኩ ክፉ የዛሬ ዘመን እየተለፈለፉ ተወገቤ በላይ ተጫፍ ተጫፈረ እየቀፋቀፉ ያላቸው ችግር እንዲያሳልፉ ተስር ተገኘ ቆርጠውኝ ያረፉ መቁረጥ ነው ችግሩ ተከፋ በጎን ሳይተኩኝ ማዳፈ ከፋ ትምህርት አዘል ሆኗል። እሺ ትምህርት አዘል ነው አለ ራሱን አስቀመጠና ያን ድንጋይ ሊሰርበው አንድ ልጥፍ አለ ዝፍጥ አለ አንድ እንቅፋት አለ ድንጋይ የሚሉት ቀንጥ ያውለበት ዝናብ ቢያድርበት ወደ ጥላልሽ ማለት የለበት ቀንጥ ያውለበት ዝናብ ቢያድርበት መጠለያ ልግባ ማለት የለበት ከነጋር ውድድር ያስባል ባነሱ ድንጋይ መርሳን አዘጋጅ እኔ ድንጋይ መርዙ የሁሉ በላይ ለከውለታዬ ያልታወቀም ወይ የመሬቱ ካስማ አይደለሁም ዓለምን በሙሉ ተዳር እስተዳር ተስለም ታሁን ገድጄ ስመር ሐሰት የሚሆን መስከራ አገር እኔ ድንጋይ መርዙ የማባበር ሐምሌና ነሐሴ በሁለት ወር አንድ ከባድ ዝናብ በአንድ ቀን አዳር እያበጠበጠ ያቀልጣ ነበር አትገኝ ነበር አንድ ፍኛ ነው የራሱ ውበት አስቀመጠና የስኒ መንፈስ ስላለበት እንጨት ሊሰሩ ይሰሩ ተስር ኩረቱኝ ዙሪያ ተስር